ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? በዛሬው ዝግጅታችን ስለ አቡበከር ናስር ነው የምናወራው። የቡና ዋጥቂ በዘንድሮ የውድድር ዓመት በ15 ጨዋታዎች 20 ግቦችን በማስቆጠር የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አግቢ ነው። ስለዚህ ድንቅ አጥቂ አንዳንድ ነገሮችን ከሶከር ኢትዮጵያ ባልደረባዬ ዮናታን ሙሉጌታ ጋር የማወራ ይሆናል። ዮኒ እንኳን ደህና መጣ። የአቡበከር የውድድር ዓመት ብቃቱን እንዴት ትገልጸዋለህ በአንድ ቃል በመጀመሪያ ደረጃ? አመሰግናለሁ ብሩክ፣ መጀመሪያ ስለጋበዝከኝ የፕሪሚየር ሊግ ድንቅ ተጫዋች በተመለከተ እንድናወራ ስለጋበዝከኝ አመሰግናለሁ። በአንድ ቃል መግለጽ ግን ትንሽ ይከብዳል። በጣም ድንቅ የውድድር ዓመት እያሳለፈ ነው ብል ይሻላል ይመስለኛል። የሚመጣው ከሆነ እያሳለፈ ያለውን ጊዜ እንደዛ ማለቱ ይቀላል። በተለይ ያለፉትን ዓመታት በተለይ የመጀመሪያዎቹ ዓመታቶች ላይ ቡና ላይ የመሰለፍ እድልን አላገኘም ነበር አቡበከር። ከውጭ የተገዙ ተጫዋቾችም ነበሩ። ብዙ ገንዘብ እንደወጣባቸው መጠንም ለነሱ ነበር እድል የሚሰጠውና የነበሩት የውጭ አሰልጣኞች እሱ ላይ እምነት አልጣሉም ነበር። ነገር ግን ካሳዬ አራጌ ሙሉ እምነታቸውን እሱ ላይ ጥለዋልና ከአሰልጣኙ ምን ያህል አስተዋጽኦ አላቸው የተጫዋቹ የአሁን አቋም ላይ ብለህ ታስባለህ? አሰልጣኝ ካሳዬ አራጌም ከመጡ በኋላ በመጀመሪያዎቹ ጊዜያቶች እንደ ልብ የመሰለፍ እድል አግኝቷል ማለት አስቸጋሪ ነው። እንዳለ ደባልቄ ለመሰሉ ቡድኑን ወቅቱ ለተቀላቀሉ ተጫዋቾች ነበረ ቡድኑ የመጀመሪያ የመሰለፍ እድል ሊሰጥ የነበረው። ነገር ግን ያው አቡበከር ተቀይሮ በሚገባባቸውም ወቅቶች የሚያሳየው አቋም ግቦችን ማስቆጠሩ የግድ እምነት እንዲጣልበት ያደረገ ይመስለኛል። ሞር መጀመሪያ ለሱ የግል ጥረት ቅድሚያውን መስጠቱ ተገቢ ነው ብዬ አስባለሁ። ከዛ በኋላ ግን ያው አሰልጣኝ ካሳዬ አራጌ ወደ ኢትዮጵያ ከመምጣታቸው በፊት በነበሩት ጊዜያቶች ላይ ውድድሮችን መከታተል ተጫዋቾችን የመገምገም እድሉ አልነበራቸው። ምክንያቱም እዚህ ስለነበሩ እና በአካል ተገኝተው ጨዋታዎችን መመልከት ስለማይችሉ ስለነበረ ማለት ነው። ግን ከዛ በኋላ የልጁን ብቃት ካዩ በኋላ እድልም እየሰጡት የቡድኑ ማጫወት ይበልጥ እያገዘው አሁን ላለበት ደረጃ ደርሷል። ኢትዮጵያ ቡና ምናልባት ቀድሜ ወደ ዝርዝር ነገር ውስጥ እንዳልገባ እንጂ ከአሰልጣኝ ካሳዬ አራጌ ጋር ኢትዮጵያ ቡና በዚህኛው ዓመት በተለይ በደንብ እየታየ ባለበት ጊዜ ላይ አጫወቱን በሚፈልገው ደረጃም ባይሆን በጥሩ ሂደት ላይ እየተገበረ መሆኑ ግልጽ ነው። የዛ ተጠቃሚም ነው ብዬ አምናለሁ። አቡበከር ይህን ያህል 20 ግቦችን ለማስቆጠር የቡድኑ አጫወት እንደረዳው በእርግጠኝነት መናገር ይቻላል። ስለዚህ በተለይ በዘንድሮ የተጫዋቹ ጎል መውጣት ላይ የአሰልጣኝ ካሳዬ አራጌ ሚና ከፍ እንዳለ መናገር ይቻላል። ከዚህ ጋር በተያያዘ የግል ብቃቱን ስንመለከት የሚያስቆጠራቸው ግቦችን በርካታ ናቸው። በተለይ በአንድ ጨዋታ 3 እና 2 ግቦችን ያስቆጠራል። ኮንሲስተንትሊ ጥሩ አቋም ነው እያሳየ ያለው። በተለይ እኔ የማረከኝ እንቅስቃሴው ከቅዱስ ጊዮርጊስ ጋር ሃትሪክ ባስቆጠረበት የ3-2 ድል የዛኔ ፍጹም ቅጣት ምትም አምክኖ ነበር። ነገር ግን ያ አልገደበውም። ሜንታሊ ስትሮንግ እንደሆነ ተጫዋቹ ተመልክተናል እና እዚህ ጋር እንድትመለከትልኝ የምፈልገው የግል ብቃቱንና ቡድኑ ደግሞ በሱ ዙሪያ እንዴት ተሰራና የቡድኑ እንዴት ረዳው አቡበከርን የራሱስ ብቃት እንዴት ረዳው የሚለውን ነገር እንመልከት። ብሩኬ ታስታውስ እንደሆነ በዚህ ዓመትም ውድድሩ ሲጀምር ከግራ እየተነሳ ነበር። በግራ መስመር አጥቂነት ነበረ እየተጫወተ የነበረው። ሀብታሙ ታደሰን መሀል አጥቂነት ይጠቀሙ ነበረ። በሂደት ግን አንዳንድ ቅጽበቶች ላይ ሀብታሙ ተቀይሮ ሲወጣ ወደ መሀል አጥቂነት እየመጣ በሀብታሙ ቦታ የሚገቡት የመስመር አጥቂዎችም ስለሆኑ ማለት ነው እሱ ወደ መሀል አጥቂነት እየመጣ ጥሩ እንቅስቃሴ ማድረግ ጀመረ። ከዛ በኋላ ግን በዋናነት የቡድኑ የፊት አጥቂ በመሆን ቀጠለ ማለት ነው በተከታታይ ጨዋታዎች። ዘንድሮ እንግዲህ ግብ ያላስቆጠረባቸው ጨዋታዎች 4 ናቸው። 4ቱ አንደኛው ላይ በጉዳት ያልተሰለፈበት ጨዋታ ነበረ። ከዛ ውጪ እንግዲህ ቅድም እንዳነሳው 2 ግቦች እና 3 ግቦች እያስቆጠረ በጣም እያስደመመን ይገኛል። በ3 ጨዋታዎች ሃትሪክ መስራት ችሏል። 2 ግብ ያስቆጠረባቸውም ጨዋታዎች ጥቂት አይደሉም። 20 ግብ ላይ በጥቅሉ ደርሷል ማለት ነው። ከመጫወቻ ቦታ አንፃር የፊት መስመር አጥቂ ሆኖ ሲጫወት የተሻለ እንደሆነ ቁጥሮቹን በትክክል ይናገራሉ። ቡድኑም አሰልጣኞቹም ያንን በመረዳት አብዛኛውን ጨዋታዎቹ
እዚህ ቦታ ላይ እንዲጫወት አድርገውታል። ከአንድ 3-4 ጨዋታዎች ቢሆኑ ወደ መስመር አጥቂነት አድርገው የጀመረባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ለሱ የሚመቸው የፊት አጥቂነት ቦታ እንዲወስድ አድርገዋል። እንግዲህ በእነዚህ ጨዋታዎች ያስቆጠራቸውን ግቦች ስትመለከት ቀደም ያነሳውን የቅዱስ ጊዮርጊስን ጨዋታ ጨምሮ በትክክል በራሱ ላይ ያለው እምነት ምን ያህል ከፍ እንዳለ ያሳያል። ከተከላካዮች ጋር በሚገናኝባቸው ጊዜያቶች በጨዋታዎች ላይ ልዩነት መፍጠር እንደሚችል አቅሙ እንዳለው ለራሱ ገብቶታል። መጀመሪያ ትዝ ይል እንደሆነ ከሸገር ደርቢ በፊት በሶከር ኢትዮጵያ ድረገጽ ላይ የሰጠው አስተያየት ነበረ። ግብ እስከዛ ድረስ በሸገር አላስቆጠረም ነበረ። ከ2009 ጀምሮ በተለያዩ ውድድሮች ላይ ከቅዱስ ጊዮርጊስ ጋር የመጫወት እድል ነበረው፣ ግን ግብ አላስቆጠረም ነበረ እና እንደ አጥቂ እንደ ሸገር ደርቢ ባለ ትልቅ ጨዋታ በእኛ ሀገር ደረጃ ግብ ሳታስቆጥር ቆይተ ከጨዋታው በፊት አስቆጥራለሁ ብለህ ወደ እርግጠኝነት ተጠጋ መንገድ ከተናገርክ በራስ ላይ ያለውን እምነት ነው በደንብ የሚያሳየው። እንዳለውም አስቆጥሯል፣ አትሪክም ሰርቷል። ይህ እርግጠኝነቱን ከመናገር በዘለለ በጨዋታ እንቅስቃሴ ላይ ታየዋለህ። በጣም ወደ ኳስ የሚሄድ ኳስን የሚፈልግ አይነት አጥቂ ነው። ሲደበቅ አታየውም በተከላካዮች መሃል። የቡድኑ ማጫወት የአሰልጣኝ ካሳዬ አራጌም ፍላጎት እንደዛ ከመሆኑ አንጻር ይሄ ሀሳብ እሱንም አጫወቱን በደንብ እንዲቃኘው ያደረገው ይመስለኛል። አሰልጣኝ ካሳዬ አራጌ ብዙ ጊዜ ከጨዋታዎች መጠናቀቅ በኋላ አስተያየት ሲሰጡ ከሚያነሷቸው ነጥቦች መካከል አንዱ ይሄ ነው። አጥቂዎቻቸው ኳስን በብዛት የሚፈልጉ ወደ ኳስ የሚሄዱ እንዲሆኑ ይፈልጋሉ። ከኳስ ጋር ደጋግመው እንዲገናኙ ይፈልጋሉ። ምክንያቱም ቡድኑ በጣም ኳስ ይይዛል። ኳስ በሚይዝ ቡድን ውስጥ ደግሞ ከፊት ያለው አጥቂ እየወጣ ቅብብሎችን የሚከውን ከተከላካዮች ጀርባ የማምለጥ አቅም ያለው መሆን ይጠበቅበታል። እነዛን ነገሮች አቡበከር ዘንድሮ አሟልቷል። ያ ማለት ከቡድኑ እንቅስቃሴ ጋር ተጣጥሟል ማለት ነው። የቡድኑ እንቅስቃሴ ደግሞ በተደጋጋሚ ኳስ እንዲያገኝ የሚያስችለው መሆኑ በራስ መተማመኑን ከፍ የሚያደርግ ይመስለኛል። ምክንያቱም አጥቂ ሜዳ ላይ በጣም ከኳስ ርቆ ሲቆይ እድሎችን ሲያገኝ እንኳን የማማከን እድሉ ይሰፋል። በጣም ረዥም ደቂቃ ካለ ኳስ መቆየት የለበትም። እውነት ለመናገር ፕሪሚየር ሊግ ውስጥ ካሉ አጥቂዎች በሙሉ ይሄ ምቾት ያለው አቡበከር ነው። በአንዳንድ ክለቦች ያሉ አጥቂዎችን ስታይ በ45 ደቂቃ 2-3 ቢሆን ነው ጥርት ያለም ባትለው ቢያንስ ከተከላካዮች ጋር የሚያጋፍጣቸውን ኳስ የሚያገኙት። በኢትዮጵያ ቡና ግን ከቡድኑ አጫወት አንጻር ይሄ ድል አቡበከር ጋር በጣም አለ። ከዛ ባለፈ በመስመር አጥቂነትም የሚጫወቱን ተጫዋቾች ብታይ የሜዳውን ስፋት በጣም የሚጠቀሙ ናቸው። ቡድኑ ኳስ መስርቶ ግማሽ ሜዳውን ካለፈ በኋላ ፖዚሽናቸውን ራሱ ብታይ በጣም ተለጥተው ነው የሚቆሙት። ያ የተጋጣሚ ተከላካዮች የመዘርዘር ብቃት ይኖረዋል። በተጨማሪ ቡድኑ የመስመር ተከላካዮቹንም ማጥቃት ላይ በጣም ያሳተፋል። ይሄም ለተጋጣሚ የተከላካይ መስመር ፖዚሽን የሚያስት ነው። በዛ መሃል አቡበከር ቆሞ የሚጠብቅ አጥቂ ካለመሆኑ አንጻር እንቅስቃሴዎችን የሚያደርግ ከመሆኑም አንጻር ይበልጥ ክፍተቶችን ያገኛል። ዘንድሮ ደግሞ በጣም ጎልቶ የወጣው ሌላ ብቃቱ ፍጥነቱ ነው። በዚህ አጫዋት ውስጥ ከተከላካይ ጀርባ የሚጣሉ ኳሶችን በኩል ርቀት ሆኖ ሩጫዎችን እንኳን ከተከላካዮች ጋር በሚጀምርበት ጊዜ አምልጦ የመግባት አምልጦ የሚገባት ያንን ግንኙነቱን የሚያሸንፍበት ቁጥር በጣም የበረከተ ነው። ቀደም ያነሳው የቅዱስ ጊዮርጊስን ጨዋታ መመልከት ትችላለህ። በዛ ጨዋታ ላይ የቅዱስ ጊዮርጊስ ተከላካይ ክፍል ወደ መሃል ሜዳው በጣም ቀርቦ ይጫወት ነበረ። በተደጋጋሚ ያመለጣቸው ሲሄድ ነበረ። በኢትዮጵያ ብሔራዊ ቡድን የምናውቀውና በእንደዚህ አይነት ግንኙነቶች ወቅት በጣም አኪዩሬት የሆነ እርምጃ የሚወስደው አስቻለው ታመነ እንኳን በዛ ጨዋታ ሊቆጣጠረው አልቻለም ነበር። ይሄ እድገቱን በደንብ ያሳያል። ከዚህ ውጪ የተከላካዮችን መዘናጋት፣ ትኩረት ማጣት አነፍንፎ የሚጠብቅ ተጫዋች ነው። ለዚህ ኳሊቲው ደግሞ የወልቂጤን ጨዋታ ማንሳት እንችላለን። የወልቂጤ ተከላካይ መስመር እስከዛ ጨዋታ ድረስ በሊጉ ላይ ጥቂት ግብ የተቆጠረበት ሁለተኛው ቡድን ነበረ። ከሀዲያ ሆሳዕና ጀምሮ ጥቂት ግብ ያስተናገደ የተከላካይ ክፍል ነበረ እና ከጨዋታው በፊትም ጨዋታውን ስታስበው በአቡበከር እና በነዛ ተከላካዮች መሀል የሚኖረው ፍትጊያ በጣም ተጠብቀዋል። ግን ሙሉ ለሙሉ አሸንፏቸው ነው የወጣው።
በፍጥነት ከማምለጥ ባለፈም ከሚሰሩት ስህተት ወዲያው ኳሶችን ቀምተው ግብ ላይ በመድረስ አስቆጥሮባቸዋል እና እነዚህ ኳሊቲዎቹ ከቡድኑ አጫዋት ጋርም ተጣጥመው በመሄዳቸው ይመስለኛል ዘንድሮ በጣም በተለየ መልኩ አስፈሪ ተጫዋች ሆኖ እንዲወጣ ያደረገው ብሩክ። አዎ ከዚህ ጋር ካነሳቸው ነጥቦች አንድ ሁለቱን ሃይላይት ለማድረግ ያህል በተለይ የኢትዮጵያ ቡና አጫዋት አጭር ኳሶችን በመቀባበል ነው። ብዙ ጊዜ ኳስ ክሮስ አይደረጉም ወይ በረጅሙ አይጣሉም እና ያ የጠቀመው ይመስለኛል አቡበከርን አይደለ ታርጌት ማን ሆኖ አላሰቡትም እና ያን ያህል ፕሬሸር ውስጥ ሳይከተው ኳስን ተቀባብሎ ያለውን ስኪል ተጠቅሞ እንዲጫወት ረድቶታል። ምናልባት ኳሶች በረጅሙ የሚጣሉ ቢሆኑ ቀጥታ እንዲጋፋ እንዲጋጭ ሊያደርጉት ይችሉ ነበር እና ለዚህ የተፈጠረ አጥቂ ደግሞ አይደለም። እሱ ኳስን መሬት ላይ አውርዶ የሚጫወት አንድ ሁለት በመቀባበል በመናበብ የሚያጠቃ ተጫዋች ነውና አንድም የቡድን አጫዋት ከዚህ አንፃር የረዳው ይመስላል። ሌላም ከዚህ አንፃር ልናነሳ የምንችለው ያው ቅድም እንዳልኩት ከፊዚካል ባትል አንፃር የኢትዮጵያ ፕሪሚየር ሊግ በተለይ በዘንድሮ የውድድር ዓመት እንዳየነው በጣም ብዙ ፍትግ ያለበት ግጭት ያለበት ፋውሎች በጣም የሚሰሩበት ነውና ይሄንን ተቋቁሞ ስናየው ቀጫጫ ነው የሚመስለው ግን በጣም ጠንካራ ተጫዋች ነውና ፊዚካል ፊትነስ ገና በአይን ብቻ የሚለካ ነገር እንዳልሆነ አቡበከር በደንብ አስመስክሮልናልና ይህንን ነገር እንዴት ነው ወደ ብሔራዊ ቡድን ማምጣት የሚችለው? ዮኒ ብሔራዊ ቡድን ላይ ደግሞ የሚገጥማቸው የበለጡ ኳሊቲ ያላቸው ተከላካዮች ነው ሞር የበለጠ ፊዚካል የሆኑ ተከላካዮች ነውና ይህንን ነገር ወደ ብሔራዊ ቡድን ለማምጣት ምንድነው የሚጠበቅበት? እንዴትስ ሊረዱት ይችላሉ የብሔራዊ ቡድን አጋሮቹ? እንግዲህ እንደ አንድ ተጫዋች አቡበከርን ስንመዝን በክለብ ውስጥ ዘንድሮ ያሳየው ስኬትም ስትመለከት ቀጣዩ ፈተና ሊሆን የሚችለው ብሔራዊ ቡድን ነው። ይሄ ውድድር ከመጀመሩም በብሔራዊ ቡድን ያደረጋቸው ጨዋታዎች ነበሩ። አሁን ደግሞ በጣም እጅግ ወሳኝ የሆኑ ሁለት ጨዋታዎች ይጠብቋቸዋል ዋሊያዎቹ። ከጨዋታ አንፃር እንግዲህ ኢትዮጵያ ቡና ውስጥ በነበረው መጠን አንደኛ ክለብም ነው። ክለብ ሲሆን የልምምድ ተደጋጋሚነት ከተጫዋቾች ጋር የሚቆይበት ጊዜ ረጅም ነው። የበለጠ የመናበብ አጋጣሚ ይፈጠርለታል። እነ ዊሊያም ሰለሞን ታፈሰን የመሳሰሉ አማካዮችም ከጀርባው ይጫወታሉ። በድግግሞች ብዙ የተስተካከለ ነገር አለ ብዬ አስባለሁ በክለብ በነበረው ቆይታ በስካውን ቆይታ ማለት ነው። ያንን ነገር በብሔራዊ ቡድን ላይ ያገኘው ይችላል። ግን ጥሩ ነው ብዬ የማስበው ነገር አሰልጣኝ ውበቱ አባተም እንደምታውቀው የሚሰሯቸው ቡድኖች ኳስን ተቆጣጥረው የሚጫወቱ ቡድኖች ናቸው። ለኳስ ቁጥጥር ከፍተኛ ግምት ይሰጣሉ አሰልጣኙና ከዛ አንፃር የኳስ ፍሰቱ የብሔራዊ ቡድኑ እንደ ኢትዮጵያ ቡና በጣም ተደጋጋሚ ድሎችን ሊፈጥር ባይችልም ግን ቅድም እንዳልካው በረጅሙ ኳስ የሚጠል እንዳወከር ያለውን አጥቂ በተደጋጋሚ ከተከላካዮች ጋር በሚያጓሽም የሚያፋልም አይነት አጫዋት አይኖረው ብዬ ማስበው ብሔራዊ ቡድኑ ከዚህ በፊትም ስናየው በተደረጉት ጨዋታዎች እንደዚህ አይነት ባህሪ አልነበረውም እና ከአጫዋት አንፃር ያ ነገር ይረዳዋል። ከምንም በላይ ግን ለአቡበከር ቀደምም ጠቅሼዋለሁ ይበልጥ ወሳኝ የሚሆነው የአማካይ ክፍሉ ምን ያህል የመፍጠር አቅሙ ምን ያህል ይሆናል የሚለው ነገር ይመስለኛል። በተለይ ሜዳችን ላይ በምናደርገው ጨዋታ ማዳጋስካር ብሔራዊ ቡድን ጥንቃቄ ላይ ሊያመዝን ይችላል። ክፍተቶችን በቀላሉ ላናገኝ እንችላለን። የብሔራዊ ቡድናችን አጫወት እነዛን ክፍተቶች ምን ያህል ያገኛል? በቅብብሎቹ ከቅብብል ባለፈ ስፔስ የመፍጠር አቅም ይኖራቸዋል ወይ የሚለው ነገር በጣም ወሳኝ ይሆናል ለአቡበከርም ለብሔራዊ ቡድኑ ኦቨርኦል ማለት ነው። እነዛን ነገሮች ማግኘት ከቻለ አሁን ካለው የግብ የማስቆጠር አቅም አንፃር 20 ግብ ቀላል አይደለም። በጣም ጥቂት ግቦች ናቸው የፕሪሚየር ሊጉን ሪከርድ ለመጋራትም ለማለፍ የሚቀረው። ስለዚህ ነው ከጌታነህ እኩል ለመሆን የሚቀረው 4 ደግሞ ዮርዳኖስ ላይ እውነት ነው። ስለዚህ 20 ጎል ያስቆጠረ አጥቂ በራስ መተማመኑ አለው ማለት ነው። ድሎችን ካገኘ ወደ ግብ መቀየር ቢያመክናቸውም ቀጥሎ የሚመጡትን ድሎች የመጠቀም ተጽዕኖ መፍጠር መቀጠል የሚችል አቅም አለው ማለት ነው። ያንን ብሔራዊ ቡድኑ ተጠቃሚ ሊያደርገው ይችላል። እዚህ ላይ አሁን ለምሳሌ የመጨረሻውን የድሬዳዋን ጨዋታ ብታይ አቡበከር ገና በጥቂት በመጀመሪያዎቹ በአንድና በሁለት ደቂቃዎች ነው ጎል ያስቆጠረው። ከዛ በኋላ ግን የሳታቸው ኳሶች ነበሩ። ነገር ግን በጨዋታው ላይ የነበረው ተጽዕኖ ግቦችን በመሳቱ የመቆጨት አይነት ነገር አታይበትም። አንድ ኳስም አሲስት ጨዋታውና
ቀደም ያልከው የአእምሮ ጥንካሬ ያለበት ደረጃ ግቦችን የመጨረስ አቅሙ በብሔራዊ ቡድን ደረጃ በግሉ የመጠቀም አቅም አለው አሁንም ቢሆን ብዬ አስባለሁ። ግን ቡድኑ ብሔራዊ ቡድን እንደመሆኑ እንግዲህ አሁን በማላዊ የወዳጅነት ጨዋታ ላይ ምን አይነት አቅም ሊኖረው እንደሚችል ምን መዝነው ይሆናል። ግን ከዚህ በፊት ከነበረን ልምድ አንጻር በጣም ነርቨስ ይሆናሉ ተጫዋቾች የብሔራዊ ቡድን ጨዋታዎች ላይ እድሎችን በብዛት አያገኙም እና የሚያስቆጩ ኳሶችም ደግሞ በብሔራዊ ቡድን ጨዋታዎች ላይ ይስታታሉ። ያው የብሔራዊ ቡድን ጨዋታ ከመውደቅ ከማለፍ ጋር ስለሚገናኝ ወይኔ ብለን የምናስታውሳቸው ላይ የተሳቱ ኳሶች በተለያዩ አጋጣሚዎች አሉና እነዛን ቅጽበቶች ወደ ግብ ሊቀይሩልን የሚችሉት እንደ አቡበከር አይነት በጣም ጥሩ ጊዜ ላይ ያሉ በራስ መተማመናቸው በጣም ከፍ ያሉ አጥቂዎች ናቸውና አሰልጣኝ ውበቱ አባተ በትክክልም እንግዲህ ልጁ ካለበት ወቅታዊ አቋም አንፃር እሱን በፊትነት ሲጠቀሙ አጫወታቸውም ተመሳሳይነት ስላለው ከኢትዮጵያ ቡና ጋር ታክቲካሊ ከተጋጣሚ ማቀራረብ አንፃር የመጨረሻ ድሎችን ደጋግሞ ሊያገኝ የሚችልበት ከአማካኞች ጋር በቅብብል ሊገናኝ የሚችልባቸውን መንገዶች ይፈጥሩለታል ብዬ አስባለሁ። እንደው አሰልጣኝ ውበቱ አባተ ቡድኑ መያዛቸው አቡበከር ጥሩ አጋጣሚ ነው ብዬ አስባለሁ ከጨዋታ አቀራረብ መመሳሰል ጋር በተያያዘ ማለት ነው። እሺ በጣም ጥሩ ዮኒ። ስለዚህ መጨረሻ ላይ የምናነሳው ቀጣይስ ወዴት ይሆናል የአቡበከር ማረፊያ የሚለው ነው። ከልጅነቱ ጀምሮ የኢትዮጵያ ቡናን ሲደግፍ እንዳደገና የኢትዮጵያ ቡናን ማሊያ መልበስ የልጅነት ህልሙ እንደነበር ለሶከር ኢትዮጵያ ገልጿል። በተለይ በቅርብ አብርሃም ገብረ ማርያም ባልደረባችን የጻፈው ረዘም ያለ አምድ ነበረ ወይ ደግሞ ጽሁፍ ነበረ ሶከር ኢትዮጵያ ላይ ስለ አቡበከር አስተዳደግ እንዴት ኢትዮጵያ ቡናን እንደገባ። እንደውም ተመልካቾቻችን እሱን እንዲያነቡ እንጋብዛቸዋለን። ዲስክሪፕሽኑ ላይ ሊንኩን አስቀምጣለሁ እና እዛ ላይ ህልሙ እንደሆነ ውጭ ሀገር መጫወት ተናግሯልና ውጭ ቢሄድ የት ሊቀጥል ይችላል፣ የት ነው ማረፊያው ሊሆን ይችላል እና እንዴትስ ስኬቱን እንዴት ሊያስቀጥል ይችላል፣ እንዴት ታየዋለህ የአቡበከርን የወደፊት የእግር ኳስ ህይወት? ጥሩ ብሩኬ፣ የዛን ጽሁፍ ሊንክ ማስቀመጥን በግልኝ በጣም ደስ ይላል። እኔም በጣም የወደድኩት ጽሁፍ ነው። እንደ ሶከር ኢትዮጵያም ከታዳጊዎች ጀምሮ የኢትዮጵያ እግር ኳስ ላይ የሚሰራ ድረገጽ መሆኑ አቡበከርን ከመጀመሪያው ጀምሮ የመከታተል እድል እንድናገኝ አድርጎናል ሁላችንንም እና ያ ጽሁፍ እነዛን ጊዜዎች በሙሉ የሚከልስ ስለሆነ ለአንባቢያንም ጥሩ ምልከታን ይሰጣል በተጫዋቹ ዙሪያ። አቡበከርን እድለኛ የሚያደርገው አንዱ ነገር የእድሜው ጉዳይ ነው። እስካሁን ድረስ የውጭ ድሉም ከመጣ የሚያገኙት ተጫዋቾች በጣም እርሊ እንደ አቡበከር እርሊ ከሀገር የመውጣት እድል ያገኙ አይመስለኝም። እርግጥ ነው እንደነ ሽመልስ ተጫዋቾች ረዘም ላለ ጊዜ በሌሎች ሀገር ሊጎች ላይ የመጫወት እድል አግኝተዋል። አቡበከርን እንግዲህ በኢትዮጵያ ቡና ከ2009 ጀምሮ ከዛ በፊት ከ2008 ጀምሮ ከ17 ዓመት በታች ቡድን ውስጥ ነው የምናውቀው። ያ ራሱ ስለ እድሜው የሚነግረን ነገር አለ። ገና በጣም ብዙ የመጫወት እድሜ ያለው ከዚህ በኋላ አሁን እንዳለው አቅም ከሆነ ደግሞ ይሄ በጣም ሜጀር የምትለው በጣም የሚያስፈራው አይነት ጉዳት እስካሁን ድረስ ያስተናገደ ተጫዋች አይደለም። እርግጥ በተለያዩ አጋጣሚዎች ግጭቶች ያስተናገደባቸው ጊዜያቶች ነበሩ። ግን ይሄ ረጅም ጊዜ ከዚህ በኋላ ሊያርቀው ይችላል ብለህ የምትፈራው እስካሁን ባለው ሁኔታ ጉዳት የለበትም። እንዳልኩ እድሜውም ገና ነው፣ ብዙ የመጫወቻ ጊዜ ያለው። ከዛም በላይ ደግሞ በዚህ እድሜው ላይ የመታየት እድል አግኝቷል። ሱፐር ስፖርት የኢትዮጵያ ፕሪሚየር ሊግ ማስተላለፉ በዚህም አጋጣሚ ላይ ደግሞ ከፍ ብሎ መውጣቱ ሌላ የሚጨምርለት ነገር ነው። ከዚህ በፊት ከሀገር ከወጡ ተጫዋቾች አንጻር ስታዩ ማለት ነው እና የተወሰኑ ጭምጭምታዎችም ነበሩ። ወደ አልጄሪያ አካባቢ እድል እንደተገኘለት የሚነገር ነገር ነበረ። እኔም ግምቴ እንደዛ ነው። አሁን ካለው የእግር ኳሳችን የመታየት እድል ከዚህ በፊት ከነበረው አጠቃላይ እግር ኳሱ እንቅስቃሴ በጣም የተነጠለና የሀገር ውስጥ የታፈነ አይነት እግር ኳስ እንቅስቃሴ አሁን ወጣበት የሚቻልበት እድል አለ። ያንን አድርገው ያሳዩ ተጫዋቾችም ስላሉ የኢትዮጵያም ስም አዲስ አይሆንም ለአፍሪካ ሊጎች። ምናልባት በሰሜን አፍሪካ ሊጎች ልናየው እንችላለን ብዬ አስባለሁ። ነገር ግን ከዛ በፊት እንደ ኢትዮጵያ ቡናው ሁሉ የአፍሪካ ዋንጫ ማጣሪያውም ለሱ ተጨማሪ እድል ይሆናል ብዬ ነው የምገምተው። ቀጣዩ ፈተናም የብሔራዊ ቡድኑ እንደመሆኑ መጠን ይህንን ተጽዕኖውን
በተለይም በቀጣዮቹ ሁለት ጨዋታዎች ላይ ማሳየት የአቡበከር ቀጣዩ ትልቁ ፈተና ነው የሚሆነው። በዚህ መልካም ጊዜው ላይ መነጋገሪያ በሆነበት ጊዜ ላይ በብሔራዊ ቡድን ደግሞ ተጽዕኖውን ማሳየት ግቦችን ማስቆጠር ከቻለ በትክክልም ደግሞ የሌሎች ሀገራትን ትኩረት መሳቡ የሚቀር አይመስለኝም። ከተሳካለትና ወደ ሌሎች በአፍሪካ ደረጃ ባሉ ሊጎች መጫወት እድል ካገኘ ከዛም አልፎ የመሄድ እድሉ ሰፊ ነው ብዬ አስባለሁ። እንደዚህ አጀማመሩ ከቀጠለ ማለት ነው። እርግጥ ነው ስለ ወደፊቱ ሙሉ ለሙሉ መናገር አንችልም። ይሄ እግር ኳስ ነው እንዳልኩት አሉ ተቋም ወረደታ ብዙ ነገር አፌክት ያደርጋል ያንን የተጫዋች ህይወት። ነገር ግን ልጁ ከ2008 ጀምሮ የመጣበትን ፍጥነት ስታይ በጣም ግሩም ነው። ሳይፈተን ቀርቶ አይደለም፣ የተፈተነባቸው ጊዜያቶች ነበሩ፣ ጉዳቶች ነበሩ፣ ከአሰላለፍ ውጭ የሚሆንባቸው ጊዜያቶች ነበሩ። በኢትዮጵያ ቡና በሌሎች አጥቂዎች የተሸፈነባቸው ጊዜያቶች ነበሩ። እነዛን ሁሉ አልፎ ነው በከባድ ጊዜዎችም ውስጥ አልፎ ነው እዚህ የደረሰው። ስለዚህ ከዚህ በኋላ የመጡትን ፈተናዎች መቋቋም ያቅተዋል ማለት አልችልም። ቅድም ካነሳው ነጥብ የተወሰነ ሀሳብ መስጠት የምፈልገው አካል ብቃቱ ላይ አሁን ባለው የፕሪሚየር ሊጉ ጨዋታዎች ላይ ባሉት ስንመዝ ነው ጥሩ ሁኔታ ላይ ነው ያለው ብለን መናገር እንችላለን። ነገር ግን አልፎ አልፎ የምናያቸው በጥቂቱ እንደ ደካማ ጎን የምናነሳቸውን ነገሮች ብናይ መልካም ነው ብዬ ነው። በጣም ባትል የነበረባቸው ጨዋታዎች ላይ ተጽዕኖ ወረድ ብሎ የተመለከትንበት ጊዜ አለ። ለምሳሌ ከፋሲል ከነማ ጋር የነበረው ወሳኝ ጨዋታ ከጨዋታውም ትልቅነት አንጻር ከድር ኩሊባሊ ባለ ጠንካራ ተከላካይ ተሸፍኖ ነበር የዋለው። ተጽዕኖ ያን ያህል ጎልቶ መውጣት አልቻለም። ከሐዋሳ ከተማ ጋር የተደረገውን ጨዋታ በመጀመሪያው ዙር እንዲሁ ማንሳት እንችላለን። በጣም ጥቅጥቅ ብሎ የሚከላከል በጣም በጥንቃቄ የሚከላከል ቡድን በገጠመው ጊዜም እንዲሁ ተሸፍኖ የወጣበት ጊዜ ነበር። ሀዲያ ሆሳዕናም ያው የሚታወቅ ነው በሊግ ያለው አፕሮች፣ በዛም ጨዋታ እንደዛው እና ይሄ በእርግጥ ኖርማል ነው። እንደ አቡበከር ባለን ሜሌል አለ ገና እየጎመራ አጥቂ ሁሉ ጊዜ ተጽዕኖ የሚያሳይ ሁሉ ጊዜ ጎሎችን የሚያስቆጥር ላይሆን ይችላል። ግን ወደፊት ካለው ህልም አንጻር እነዚህ ደካማ ጎኖቹ ላይ ደግሞ በይበልጥ መስራት አለበት። ከዛ ውስጥ ቀድሞ አሰልጣኞቹም አሰልጣኝ አጥናፉም አስተያየት ስንነሳ የፊትነሱ ላይ የበለጠ ከዚህ በላይ መሻሻል እንዳለበት ይጠቁማሉ እና ወደ ሌሎች ሀገሮች ተጫዋቾቻችን ሲወጡ ሊገጥማቸው ከሚችላቸው ፈተና አንዱ ይሄ እንደመሆኑ መጠን የአካል ብቃቱን ማጎልበት ላይ በደንብ መስራት አለበት ብዬ አምናለሁ። እድሜውም ገና ስለሆነ ከዚህ በላይ በደንብ መጎልበት እንደሚችል ግልጽ ነው። እነዚህ ነገሮች ማስተካከል ከቻለ የመጨረስ ብቃቱን ከዚህም በላይ ከፍ ማድረግ ከቻለ፣ ምክንያቱም በአንዳንድ ጨዋታዎች ላይ ኳሶችን ያለቀላቸው ኳሶችን ሲያመክን ታያለ። ነገር ግን ቅድም እንዳነሳሁት ቡድኑ በርካታ ድሎችን ስለሚፈጥርና ልጁም በራሱ ላይ ያለው እምነት በቶሎ ስለማይሸረሸር በቶሎ ደግሞ እንደገና ግብ ወደ ማስቆጠሩ ይመለሳልና ይህ ብቃቱ እንዳለ ሆኖ ከዚህም በላይ የአጨራረስ ብቃቱን ማጎልበት ይጠበቅበታል። በኢትዮጵያ ቡና በርካታ እድሎችን የማግኘቱን ነገር ሌሎች የሊጉ አጥቂዎች በጣም የሚቀኑበት ሁላ ነው የሚመስለኝ እና እሱን በአግባቡ መጠቀም ራሱን በደንብ በዛ ውስጥ በጨራሽነት ማውጣት ይጠበቅበታል እና እነዚህ ነገሮችን በጥሩ ሁኔታ እየገነባ እያስተካከለ ከሄደ እና ከሜዳ ውጭ ያለውን ነገሩን ይሄ ከውጭ ድሎች ብዙ ጊዜ ተጫዋቾቻችን በግላቸው ያንን ነገር የመጨረስ አቅም ላይ ኖራቸው ይችላል እና ጥሩ ወኪል የሚኖረውም ከሆነ ጥሩ ኮሚኒኬሽን ያለው ወኪል የሚኖረውም ከሆነ ድሎችን ማግኘቱ አይቀርም ባይ ነኝ። አሁን ባለው ሁኔታ ግን እንደኔ ቀጥታ አሁን የአውሮፓ እድል ባይመጣለት እመርጣለሁ እኔን ብጠይቀኝ ማለት ነው። በአፍሪካ ሊጎች ላይ በሰሜን አፍሪካ ሊጎች ላይ የተወሰነ ዓመት ብናየው ጥሩ ይመስለኛል። እስካሁን ያለበትን ፍጥነት ጠብቆ ደረጃ በደረጃ የእግር ኳስ ህይወቱ ከፍ እያለ ቢሄድ እመርጣለሁ። በአንድ ጊዜ ትልቅ ፈተና ባይጋፈጥ እላለሁ። እኔ ግን ተስፋ አድርገው በጣም ቢረዝም ከቀጣዩ ዓመት በኋላ ካጠረ ደግሞ የውድድር ካለቀ በኋላ ከኢትዮጵያ የመጫወት እድል እንደሚያገኝ ተስፋ ማድረግ ነው።
ያንን ነው እኛም የምንጠብቀው። አዳዲስ መረጃዎች ሲኖሩ ሁልጊዜም እንደምናደርገው በsocceritopia.net የምናደርሳችሁ ይሆናል። ውድ ተመልካቾቻችን ሀሳባችሁን ከአቡበከር ናስር ጋር የተያዘውን እንድታሰፍሩልን በኮሜንት ሴክሽኑ እንጋብዛችኋለን። እንደዚሁም ቪዲዮን ሼር ማድረግ ለቻናሉም ሰብስክራይብ ማድረግ አትርሱ። ዮናታን ሙሉጌታን ከልብ ነው የማመሰግነው። አቡበከር ናስር ላይ ነጥቦችን እንድናነሳና እንድንወያይ ስለረዳኸኝ ከዚህ በፊትም የተለያዩ ቪዲዮዎችን አስተያየቶችን ሰጥቶናል። እንግዲህ ከዚህ በኋላም እንደሚመጣ ዮኒ ተስፋ አደርጋለሁ። እስካሁን ስለነበረን ቆይታ እናመሰግናለን። መልካም ጊዜ